My name is Rashid Faruqi. I'm married and the father of 4 children, 2 boys and 2 girls. ስሜ ራሺድ ፋሩቂ ይባላል። ያገባሁና የ4 ልጆች አባት ነኝ። 2 ወንዶችና 2 ሴት ልጆች አሉኝ። ወደ ክርስትና ከመቀየሬ በፊት ለእስልምና ታማኝ ተከታይ ነበርኩ። እኔ የመጣሁት በሙስሊሞች ዘንድ ቅዱስ በሚባለው የዘር ሐረግ ነው። በቀጥታ የ7ኛው ኢማም ሙሳ አልቃሲም የቅርብ ዝርያ ነኝ። ይህም በተለምዶዊው አነጋገር በነብዩ መሐመድ የደም መስመር ውስጥ ያስቀምጠኛል። አባቴ በጣም የተከበረ ሼክ ነበረ። እናም በአካባቢው ከሚገኙ ትልልቅ ሙስሊም ጎሳዎች መካከል የአልሳሂ አልሚ መሪ ነበረ። ቤተሰባችን ተሰሚነት፣ ክብር እና ጥሩ የኑሮ ደረጃ ነበረው። ከልጅነቴ ጀምሮ ህይወቴ በሃይማኖት ላይ ያተኮረ ነበር። አርአያ እንደሆን ተምሬያለሁ። ሌሎች እንዲከተሏቸው አርአያ እንደሆን ተምሬያለሁ። እናም እያንዳንዱን የእስልምና መመሪያ በከፍተኛ ቅናት ተከታትያለሁ። It was in the year 1987 during my military service that something completely unexpected happened. ሙሉ በሙሉ ያልጠበቅኩት ነገር የተፈጠረው በ1987 በወታደራዊ አገልግሎቴ ወቅት ነበር። በህይወቴ ለመጀመሪያ ጊዜ ከአንድ ክርስቲያን ጋር ተገናኘሁ። በአገሬ ውስጥ ክርስቲያኖች እንዳሉ አውቅ ነበር። ነገር ግን በዙሪያ የነበሩት ጓደኞቼ ሙሉ በሙሉ ሙስሊም ስለነበሩ ከማንም ጋር ቀጥተኛ ግንኙነት አድርጌ አላውቅም። ስለ እነሱ የነበረኝ አመለካከት የመጣው ከቁርአን ካነበብኩት ብቻ ነበር። ለእኛ እንደ እርኩስ ከሃዲ ይቆጠሩ ነበር። ስሙ ናዲም ነበር። እናም በሚገርም ሁኔታ ደግ፣ ቅን እና ጨዋ ሰው መሆኑ አስገረመኝ። ምክንያቱም በእምነቴ መሰረት እንደ እሱ ያለ ሰው ወደ ገሃነም እንዲገባ የተፈረደበት ነበር። ስለዚህ ወደ እስልምና እንዲቀይር ለመሞከር ወሰንኩ። የመጀመሪያው እርምጃዬ የወንጌልን ቅጂ እንዲሰጠኝ መጠየቅ ነበር። ቁርአን የተናገረው እውነት መሆኑን፣ ክርስቲያኖች የመጀመሪያዎቹን ቅዱሳት መጽሐፍት መበረዛቸውን ማረጋገጥ ፈልጌ ነበር። ይህ ለእኔ መጽሐፍ ቅዱስ የተበረዘ መሆኑን ለማሳየት ጥሩ አጋጣሚ ነበር። ይሁን እንጂ ናዲም መጽሐፉን ከመስጠቱ በፊት አንድ የማወቅ ጉጉት የሚያሳድር ጥያቄ ጠየቀኝ። እያንዳንዱን ቃል መረዳት በሚፈልግ ልብ ቁርአንን በእውነተኛ ትኩረት እንዳነብ ፈልጎ ነበር። ይህ አስገርሞኛል፣ ምክንያቱም ቁርአንን በየቀኑ በተለይም በረመዳን ወር ሙሉ በሙሉ እናነበው ስለነበር። ልዩነቱ ጥቅሶቹን በማስታወስ እንድደግም አልፈለገም። ይልቁንም የእያንዳንዱን ትክክለኛ ትርጉም እንድመረምር ፈልጎ ነበር። እናም ይህ ሐሳብ ውስጥ ይነካኝ። ከሁሉም በላይ ቁርአንን በቃል ያውቀዋለሁ፣ ግን መልእክቶቹን በጥልቀት ለማሰብ ሞክሬ አላውቅም። ከዚያም በማህበረሰቤ ውስጥ የተከበሩትን ኢማም ለመፈለግ ወሰንኩ። ከልጅነቴ ጀምሮ የሚያውቁኝና እንደ ልጃቸው የሚይዙኝ ሰው ናቸው። የተቀበልኩትን ፈተና ነገርኳቸው። ቁርአንን በትክክል ለመረዳት እጅግ ጥልቅ የሆነውን የአረብኛ ቋንቋ መማር፣ ሰዋሰውን መረዳትና በተጨማሪም የሱራዎቹን አውዶችና ማብራሪያዎችን ማጥናት እንዳለብኝ አስረዱኝ። ትክክለኛ ተርጓሚውን ለማወቅ ቢያንስ 500 መጽሐፍትን ስለ ቁርአን ምዕራፎች ማንበብ እንደሚያስፈልግ አስረዱኝ። በዚያን ጊዜ የማይቻል እንደሆነ አሰቡ። እናም ተስፋ የመቁረጥ ሐሳብ አደረብኝ። ግን ውስጤ የሆነ ነገር እየገፋኝ ነበር። ቁርአንን እንደገና ማንበብ ጀመርኩ። አሁን የማነበው ለመረዳት እንጂ ለመቅራት ብቻ አልነበረም። የተነሳው እያንዳንዱ ጥያቄ ወደ ኢማሙ ይመልሰኝ ነበር። እናም የሚሰጡኝ እያንዳንዱ መልስ አዳዲስ ጥያቄዎችን ያስነሳ ነበር። ይህ ፍለጋ ፈጽሞ ያልጠበቅኩትን ጎዳና ወሰደኝ። ቁርአንንና በጣም የተከበሩትን የመሐመድን የህይወት ታሪኮች በጥልቀት ባጠናው መጠን ከዚህ በፊት ታይተውኝ የማያውቁ ተቃርኖዎችንና አለመጣጣሞችን ማስተዋል ጀመርኩ። ጥናቴን በጥልቀት ባጠናው መጠን አንዳንድ ነገሮች በጥልቀት ሊረብሹኝ ጀመሩ። መሐመድን እንደ እውነተኛ አርአያ ማየት ይገባኛል ወይ ብዬ እንድጠራጠር የሚያደርጉ ዘገባዎችን አገኘው። ግድያና ዘረፋዎችን ጨምሮ የጥቃት ድርጊቶችን ሲፈጽም ዘገባዎችን አገኘው እና ይህ ባልጠበቅኩት መንገድ ነካኝ። በጣም ያስደነገጠኝ ነገር 63 ሚስቶች እንደነበሩት ማወቄ ነበር። የመጀመሪያዋ ከእርሱ በ20 ዓመት የምትበልጥ፣ የመጨረሻዋ ደግሞ የ6 ዓመት ሕፃን መሆኗ ነበር። ይህ ለእኔ ለመቀበል የማልችለው ነገር ነበር። After days of reflecting on all this, I made a painful but firm decision. I left Islam behind. ከቀናት በኋላ ይህን እያሰብኩኝ ህመም ያለው ግን ጽኑ ውሳኔ ወሰንኩ። እስልምናን ተውኩ። ከተወሰነ ጊዜ በኋላ በሰራዊቱ ውስጥ ያገኘሁትን ወጣት ክርስቲያን ናዲምን እንደገና አገኘሁት። የገባውን ቃል አስታወሰና አሁንም የወንጌልን ቅጂ ይፈልግ እንደሆነ ጠየቀኝ። እውነተኛ ነበርኩና እሺታዬን ገለጽኩለት። መጽሐፍ ቅዱስን ሊሰጠኝ ከሚመጣበት ቀን በፊት ባለው ምሽት አንድ አስደናቂ ነገር ተከሰተ። የህይወቴን አቅጣጫ ሙሉ በሙሉ የሚቀይር ህልም አየሁ። በጠባብ ጅረት ፊት ቆሜ ነበር። ስፋቱም ከ1 ሜትር አይበልጥም። በሌላ አቅጣጫ መገኘቱ በማያሻማ ሁኔታ ወደ ውስጤ የገባ አንድ ሰው ቆሞ ነበር። እሱ ጋር ለመድረስ ጥልቅ ፍላጎት ተሰማኝ። ነገር ግን ለመሻገር በሞከርኩ ጊዜ ራሴን በአየር ላይ ተንጠልጥዬ ወደፊት መሄድ የማልችልበት ሁኔታ ውስጥ አገኘሁት። ያኔ ነበር በርህራሄ ያየኝና እጁን ዘርግቶ ወደ እኔ ለመምጣት በመጀመሪያ የህይወትን እንጀራ መብላት አለብህ ያለኝ። በዚያ ጠዋት ከእንቅልፌ ነቃው። ልቤ እየሮጠና ሐረጉ በውስጤ እያስተጋባ። ስለ ህይወት እንጀራ ሰምቼ አላውቅም። ለእኔ ሙሉ በሙሉ አዲስ ነበር። በኋላ በዛው ቀን ናዲም ከመጽሐፍ ቅዱስ ጋር ብቅ አለ። መጽሐፉን በጉጉት ይዤ ለመክፈት ቆርጬ ያገኘሁትን ለማንበብ ቆርጬ ወደ ጥግ ሄድኩ። ሳላስበው በዘፈቀደ ገጹን ከፈትኩት። የዮሐንስ ወንጌል ምዕራፍ 6 ነበር።
ዓይኔን የሳበው የመጀመሪያው አረፍተ ነገር እኔ የሕይወት እንጀራ ነኝ የሚለው ነበር። በዚያን ጊዜ ሰውነትን የሚነዝር አይነት ድንጋጤ ተሰማኝ። በሕልሜ ያየሁት ሰው የነገረኝ በትክክል ያ ነበር። ያ ሰው ኢየሱስ እንደሆነና እግዚአብሔር ራሱ እውነትን እንዳውቅ እየጋበዘኝ እንደሆነ ምንም ጥርጣሬ ሳይኖረኝ አወቅኩኝ። የክርስቶስ መገኘት በማልገልጸው መልኩ ከበበኝ። ልቤ በዚህ እርግጠኝነት ሲሞላ እምነቴን በእርሱ ላይ ለማድረግና ቃሉን ለማመን ወሰንኩ። ከዚያን ጊዜ ጀምሮ የክርስቲያን ማህበረሰብ መፈለግ ጀመርኩ። በኢራቅ የሚኖሩ አብዛኞቹ ክርስቲያኖች በባግዳድ እንደሚኖሩ ስለማወቅ አንድ ጊዜ ብቻ እንኳን ቢሆን በአገልግሎታቸው ላይ ለመገኘት ፈልጌ ነበር። ግን አቀባበሉ ቀላል አልነበረም። ለመግባት በሞከርኩበት ሁሉ ተቀባይነት አጣው። ሰዎች ይፈሩኝ ነበር። እውነቱን ለመናገር ተረድቻቸዋለሁ። ቁርአን እስልምናን የተዉ ሰዎች እንዲሞቱ የሚያዙ ግልጽ ምንባቦችን ይዟል። እንዲሁም ሃይማኖቱን የለወጠ ሰው መገደል አለበት የሚል ለመሐመድ የተሰጠ ሐዲስም አለ። ሰውየው ክርስቲያን ለመሆን እስልምናን የተወ ከሆነ ቅጣቱ የበለጠ ከባድ ይሆናል። ቤተሰቦቼ ስለ እኔ የተለየ ነገር እንዳለ ለመገንዘብ ብዙ ጊዜ አልፈጀባቸውም። ወላጆቼ ማጣራት ጀመሩ። አንድ ቀን ገና የ4 ዓመት ልጅ የሆነውን ታላቅ ልጄን ጠየቁት እና የመስቀሉን ምልክት አድርጓል። ያ ወዲያውኑ የማንቂያ ደውሎችን አሰማ። ቤቱን ፈተሹ እና የተደበቀ ወንጌል አገኙ። ከዛ ብዙም ሳይቆይ ታሰርኩኝና ወደ ሙስሊም ባለስልጣናት ቀረብኩኝ። በእኔ ላይ የሞት ፍርድ የሚሰጥ ፈትዋ አወጡ። ሁሌም በጥልቅ ይወደኝ የነበረ አባቴ ጣልቃ ለመግባት ሞከረ። አባቴ በጣም ይወደኝ ነበር፣ ነገር ግን በክርስቶስ ላይ ያለኝን እምነት እንድተው ለማድረግ የሚችለውን ሁሉ አደረገ። ዛቻዎች፣ በሁሉም መንገድ ለማሳመን የተደረጉ ሙከራዎች ነበሩ፣ ነገር ግን ምንም ነገር ቁርጠኝነቴን ሊያናውጠው አልቻለም። በዚህም ምክንያት ተይዤ ኢራቅ ውስጥ ካሉ እጅግ በጣም መጥፎ ከሚባሉት እስር ቤቶች ወደ አንዱ ተወስጄ የህይወቴን 1 ዓመት ከ4 ወር አሳለፍኩ። The first 3 months were a nightmare. I was constantly beaten, tortured, and humiliated. Yet, amidst all the pain, there was something that sustained me. Jesus' words in the gospel, warning that we would be persecuted, mistreated, and rejected for his name's sake. የመጀመሪያዎቹ 3 ወራት ያለማቋረጥ እደበደብ፣ እሰቃይ፣ እዋረድ ነበር። ሆኖም ከስቃዩ መካከል ያቆመኝ አንድ ነገር ነበር። ኢየሱስ በወንጌል የተናገረው ቃል ስለ ስሙ እንደምንሰደድ፣ መጥፎ አያያዝ እንደሚደርስብንና እንደምንጣል ማስጠንቀቁ። እናም ስለ እርሱ እየተሰቃየው እንደሆነ በማወቅ ይህንን በደስታ ተቀበልኩት። ከዚያ ከምስጢራዊ አገልግሎት ጋር በተገናኘ በተደጋጋሚ ተጠየቅኩ። ሁል ጊዜ ተመሳሳይ 3 ጥያቄዎች። የትኛው ቤተ ክርስቲያን ነው የምትሄደው? አብሮ የሚሆነው ቄስ ማን ይባላል? እና ስለ እምነት ያናገረ ክርስቲያን ማን ነበር? በእግዚአብሔር ቸርነት ለአንዳቸው መልስ አልሰጠውም። ከ1 ዓመት ከ4 ወር በኋላ እግዚአብሔር ለነጻነት በሩን ከፈተልኝ። ግን አንድ ችግር ነበር። በኢራን ክርስቲያን ሆኖ መጠመቅ ፈጽሞ የማይቻል ነገር ነበር። እዛ ከቆየሁ የገዛ ቤተሰቤ ያሳድደኛል፣ እናም ምናልባት እንደ አደጋ ወይም እሳት በማስመሰል ሊገሉኝ ይሞክራሉ የሚለውን አውቅ ነበር። ሌላ አማራጭ አልነበረኝም። አገሬን ለቅቄ ወደ ጆርዳን ለመሸሽ ወሰንኩ። ከ13 ዓመታት ጥበቃ በኋላ ሐምሌ 22 ቀን 2000 ዓ.ም ነበር በመጨረሻ የተጠመቅኩት። ከጥቂት ጊዜ በኋላ አንዳንድ ግብይት ለማድረግ ወደ አማን ሄድኩ። ከመንገድ መካከል የቤተሰቤ አባላት፣ አንድ አጎቴና 4 ወንድሞቼ ቀረቡኝ። ከበቡኝና ትኩረትን ላለመሳብ ወደ መኪና ጋበዙኝ። ምንም አማራጭ አልነበረኝም፣ ምክንያቱም ጆርዳን ውስጥ ያለ ቪዛ ነበርኩ። ገባሁና ምንም የህይወት ምልክት ወደሌለበት በተራሮች መካከል ወደሚገኝ ገለልተኛ ሸለቆ እስክንደርስ ድረስ ለ20 ደቂቃ ያህል ተጓዘን። ያኔ ነው አጎቴ በአይኖቹ በቀዝቃዛ እይታ አባቴ በህይወት ወይም ሞቼ እንድመለስ እንዳዘዘኝ ነገረኝ። እምነቴን እንድተው ሁሉንም መንገድ ሞክረው ነበር። ያኔ ግን ተጠምቄ በክርስቶስ ጸንቼ ስለነበር ከእንግዲህ አልፈራም ነበር። ህይወቴ በእግዚአብሔር እጅ እንደሆነች አውቅ ነበር። እናም ሌላ ምንም ግድ አልነበረኝም። ስለ ኢየሱስ እምነት፣ ጥምቀትና የእግዚአብሔር ፍቅር በእስልምና ፈጽሞ አጋጥሞኝ የማያውቁ ጽንሰ ሐሳቦችን ስናገር ንግግሬ እነሱን በጣም እንደረበሻቸው መናገር ችል ነበር። ከዛ አጎቴ በእኔ ላይ የወጣውን የሞት ፍርድ አስታወሰ። እናም በብርድ እንዲህ አለኝ፣ ከእኛ ጋር ካልተመለስክ ልገልህ ግዴታ ይሆንብኛል። ፊቱን ተመለከትኩኝና እግዚአብሔር የሰጠኝን ጽናት ይዤ መለስኩለት። ልትገለኝ ከፈለክ አድርገው። በዚያን ጊዜ ነበር ሽጉጡን በቀጥታ ወደ ደረቴ ቀስሮት በሽታ ክርስቶስ ነው እና ለእርሱ ምንም መድኃኒት የለም ያለኝ። ከዛም ተኮሰው። ጥይቱ በቅርብ ርቀት የተተኮሰ ሲሆን በቀጥታ መታኝ። እውነቱን ለመናገር ይህ የመጨረሻ ጊዜ እንደሚሆን አስቤ ነበር። ራሴን ለመከላከል አቅም አጥቼ ነበር። እናም ሕይወቴን በእግዚአብሔር እጅ አስቀመጥኩ። ግን እዛው በፊታቸው ሳለሁ ሩጥ ሩጥ ሽሽ የሚል የሴት ድምፅ ሰማሁ። ሳላስበው መሮጥ ጀመርኩ። 5ቱም በእኔ ላይ ተኩስ ከፈቱ። ጥይቶች ከጎኔ እያፋጩ በዙሪያዬ ያለውን አየር እየቆረጡ ሲሄዱ ሰማሁ። ህመሙ ከባድ ነበር። ከጥቂት ሜትሮች በኋላ በእግሬ ላይ ከፍተኛ ህመም ተሰማኝና ወደቅኩ። ንቃተ ህሊናዬን አጣሁ ወይም ራሴን ሳትኩ። ስነቃ ሆስፒታል ነበርኩ። አሁንም ግራ ተጋብቼ ዶክተሩ ከአንድ ሰው ጋር ሲነጋገሩ ሰማሁ። በጥይት ተመትተዋል፣ ለፖሊስ ደውል። እስኪመረምሩኝ ድረስ ለማንም ከመደወል እንዲቆጠቡ በፍጥነት ጠየቅኳቸው። ለህይወት አስጊ የሆነ ጉዳይ ወይም ገዳይ ካልሆነ እንዳልታወቅ መውጣትና ሌሎች ሕክምናን መፈለግ እንዳለብኝ አስረዳሁት።
He agreed and examined me. Then he said, "You were only hit once, in the left leg, in the muscle." It was a relief. I knew I could go home. So I called a nun. The nun who cared for us sent a taxi to pick me up. ተስማምቶ መረመረኝ። ከዛም እንዲህ አለኝ፣ አንድ ጊዜ ብቻ ነው የተመታው፣ በግራ እግርህ በጡንቻ ውስጥ። እፎይታ ነበር። ወደ ቤቴ መሄድ እንደምችል አውቄ ነበር። ስለዚህ አንዲት መነኩሲት ጋር ደወልኩኝ። እኛን የምትንከባከበው መነኩሲት ልትወስደኝ ታክሲ ላከች። ወደ ቤት ስመለስ 3 ዶክተሮች ከእሷ ጋር እየጠበቁኝ ነበር። እግሬን መረመሩኝና ጥይቱ አሁንም እንዳለ አረጋገጡ። ዶክተሩ የመግቢያ ነጥቡን ማወቅ ችሏል፣ ግን በጣም የሚያስደንቀው የመውጫ ምልክት አለመኖሩ ነበር። ቀዶ ጥገና ለማድረግ በርካታ ሆስፒታሎች ጋር ለመገናኘት ሞከሩ፣ ግን ሁሉም ያለ ፖሊስ ሪፖርት እኔን ለማየት ፈቃደኛ አልሆኑም። በዚያን ጊዜ ነበር ደም በድንገት ከጥይቱ መግቢያ ቦታ በተቃራኒ በኩል መፍሰስ የጀመረው። ሐኪሙ ሙሉ በሙሉ ግራ ተጋብቶ ነበር። የጥይቱ ምህዋር ለመፈለግ እየሞከረ ግን ምንም አልተሳካለትም። ከሐኪሞቹ መካከል አንድ ክርስቲያን የቀዶ ጥገና ሐኪም ነበር። ጥይቱ ቀጥተኛ መስመር ባለመከተሉ ግራ ተጋብቶ ነበር። በማግስቱ እሱ ወደሚሰራበት ወታደራዊ ሆስፒታል በድብቅ ተወሰድኩ። ኤክስሬ ያደረጉ። ውጤቱም የበለጠ አስገራሚ ነበር። ጥይቱ በቀላሉ እዛ አልነበረም። ሐኪሙ ተገርሞ እንዲህ አለኝ፣ ጥይቱ አጥንቶችን፣ ጡንቻዎችን እና ጅማቶችን ቀደደ። ነገር ግን በማይታመን ሁኔታ አንዳቸውንም አልጎዳም። በእግሩ ውስጥ እንደ ዚግዛግ ነው የገባው። ለዚህ ሰብአዊ ማብራሪያ የለም። ከዛ በኋላ ቤተሰቤና እኔ ዘመዶቼ አሁንም እየፈለጉኝ እንዳሉ በመፍራት በየምሽቱ መንቀሳቀስ ጀመርን። ከዛ ብዙም ሳይቆይ ፈረንሳይ ቪዛ ልትሰጠን ተስማማች። በክፍት እጆቿ ተቀበለችን። በዚህች አስደናቂ ሀገር መጠጊያ አገኘን። እስከዛሬ የምንኖረው እዚሁ ነው። በእኔ ላይ የመጣው የሞት ፍርድ አሁንም በስራ ላይ ነው። የሚያበቃበት ቀን የለም። በማንኛውም ጊዜና በማንኛውም ቦታ ሊተገበር ይችላል። ፈረንሳይ ከደረስን ከጥቂት ጊዜ በኋላ ከቤተሰቦቼ ጋር እንደገና ግንኙነት ለመፍጠር መሞከር ጀመርኩ። ከአንዳንድ ወንድሞቼ ጋር ማውራት ቻልኩ። እናም በጣም የሚገርመው ክፍል የሚመጣው አሁን ነው። ከእነሱ መካከል አንዱ በስልክ ግንኙነት የነበረኝ ተለወጠ። ዛሬ ተጠምቋል። እና በጣም የሚያስደንቀው ምን እንደሆነ ታውቃላችሁ? ጥቃቱ በተፈጸመበት ቀን ተገኝቷል እና ጥይት ከተኩሱብኝ ሰዎች መካከል አንዱ ነበር። ይህ የእግዚአብሔር ጥበቃ ሕያው ምስክር ነው። እሱ ጠብቆኛል እና ለመሸከም የማይቻል በሚመስሉ ጊዜያት መርቶኛል። ወደ ኋላ ስመለከት በአካል ብቻ ሳይሆን በመንፈሳዊም እርሱ እንደሆነ ያዳነኝ በማወቅ ከአመስጋኝነት ውጪ ምንም አይሰማኝም። ከሁሉም በላይ ወንድሜን ስለለወጠው ጌታን አመሰግናለሁ። እናም አንድ ነገር በጣም ግልጽ ማድረግ ፈልጋለሁ። ሙስሊሞችን አልጠላም። በእነሱ ስደትና ስቃይ ስለደረሰብኝ ጥላቻ ማኖር እንዳለብኝ ብዙዎች ያስባሉ፣ ግን እንደዛ አይደለም። ከዚህ በተቃራኒው ክርስቶስን ባገኘሁ ጊዜ ልቤ በፍቅር ተሞላ። ቂም አልያዝኩም። ሙስሊሞችን እወዳለሁ። እናም ይህ ፍቅር ነው እንድናገር የሚያነሳሳኝ። However, what I've experienced and seen within Islam has made me reflect on the negative effects religion can have when misinterpreted or distorted. ይሁን እንጂ በእስልምና ውስጥ ያየሁትና ያጋጠመኝ ሃይማኖት በተሳሳተ መንገድ ሲተረጎም ወይም ሲዛባ ሊኖረው የሚችለውን አሉታዊ ተጽዕኖ እንዳስብ አድርጎኛል። ስለዚህ ለሁሉም በተለይ ለሙስሊሞች ጥሪ ያቀርባለሁ። ቁርአንን በቅንነት አንብቡ። በሚነገራችሁ ላይ ብቻ ከመተማመን ይልቅ በእውነት ለመረዳት ሞክሩ። እውነቱን ክፍት ልብ ይዛችሁ ያለ መካከለኛ ፈልጉ። ዛሬ በጣም ብዙ መረጃ ስለሚገኝ የበለጠ ግልጽነትና ማስተዋል ይዞ ዕውቀትን መፈለግ ይቻላል። አስቡ፣ በጥልቀት ተመራመሩ። እናም በውጫዊ ግፊት ብቻ ሁሉ ነገር አትቀበሉ። እናም ለመጨረሻ ጊዜ ለክርስቲያኖችና ለሙስሊሞች የምለው እግዚአብሔር ፍቅር ነው፣ ንጹህ ፍቅር። እናም ፍቅር ራሱ እግዚአብሔር ነው። ይህ በልባችን ልንይዘው የምንችለው እጅግ በጣም ኃይለኛና ጥልቅ እውነት ነው። ታሪኬን ለእናንተ የማካፍልበት እድል ስለሰጡኝ ከልብ አመሰግናለሁ። ዛሬም ቢሆን በአገሬ ውስጥ ባሉ አንዳንድ ሙስሊሞች በእኔ ላይ ያለው የሞት ፍርድ ንቁ ሆኖ ቀጥሏል። ይህ ማለት ሕይወቴ አደጋ ላይ ነው ማለት ነው። ተደብቄ ነው የምኖረው፣ ሁሉ ጊዜም ከአንዱ ቦታ ወደ ሌላው እየተዘዋወርኩ ስሜን ደብቄ። ያሳዝናል፣ ግን ይህ ነው የምገጥመው እውነታ። ሆን ብዬ ሁሉንም ሙስሊሞች በአንድ አዳራሽ ውስጥ ለመክተት ወይም ሃይማኖቱን በአጠቃላይ ለማጥቃት እንዳልሆነ ግልጽ ማድረግ እፈልጋለሁ። እኔ የማደርገው አንዳንድ የቁርአን መመሪያዎችን ማውገዝ ነው። እነዚህ በአንዳንድ ሁኔታዎች ሰብአዊ መብቶችን የሚጥሱ ኢሰብአዊ በሆነ መንገድ የሚተገበሩ ናቸው። ይህ ነገር እንደሌለ ማስመሰል አንችልም። ምስክርነቴ ኃይለኛ ነው፣ ምክንያቱም በዚህ ሁሉ ጉዞዬ ውስጥ አብሮኝ የነበረውን የእግዚአብሔር ርኅራኄ፣ ፍቅርና ምሕረት ስለሚያሳይ። በሰዎችና በሃይማኖት መካከል ልዩነት አለ፣ ነገር ግን በተወሰኑ ልማዶችና ትምህርቶች ላይ ትኩረት ማድረግ ያስፈልጋል። ልክ እንደ እኔ ብዙ ሙስሊሞች በህልም አማካኝነት ከኢየሱስ የተገለጠላቸው መሆኑን ማስታወስ ተገቢ ነው። እነዚህ ልምዶች በእውነቱ ልዩ ናቸው። ልክ እንደ እኔ በየቀኑ ቁጥራቸው እየጨመረ የመጣ ሰዎች ከተፈጥሮ በላይ በሆነ መንገድ በእሱ እየተነኩ ነው። እንደ ኢራቅና ግብጽ ባሉ ሀገሮች በክርስቲያኖች ላይ የሚደርሰው ስደት አሁንም ከባድ እውነታ ነው። ብዙዎች በክርስቶስ በማመናቸው ብቻ ይታሰራሉ። ስለዚህ ነገር ብዙም አይነገርም።
ግን መጸለይ ያለብን ለተሰደዱ ክርስቲያኖች ብቻ ሳይሆን ለአሳዳጆቻቸውም ጭምር ነው። የጳውሎስን ምሳሌ አስታውሳለሁ። ክርስቲያኖችን ያሳድድ ነበር። ነገር ግን በደማስቆ መንገድ ኢየሱስን ባገኘው ጊዜ ሕይወቱ ተለወጠ። እኛን የሚያሳድዱን ሰዎችም ከኢየሱስ ጋር እውነተኛ ግንኙነት እንዲኖራቸውና በፍቅሩ እንዲደርስላቸው መጸለይ እንችላለንና መጸለይ አለብን። እናም ይህ ነው የምስክርነቴ እጅግ በጣም የከበረው ክፍል። በስቃይና በመከራ መካከል እግዚአብሔር ቤዛነትን አመጣ። የገዛ ወንድሜም ቢሆን በእኔ ላይ ከተከሱት መካከል አንዱ በጌታ ተነክቶ ተለወጠ። ይህ እግዚአብሔር ሊለውጠው የማይችለው ልብ እንደሌለ ማረጋገጫ ነው። Another important lesson I carry with me is the value of evangelism.